الرحيم الذي خلق الموت والحياة ንግስና በእጁ የሆነው ጌታ አላህ ችሮታው ሰፋ ይላል። በሁሉም ነገር ላይ እርሱ ቻይ ነው። አላህ ማለት الذي خلق الموت እርሱ ማለት ያ ሞትን የፈጠረ ነው። والحياة ህይወትንም የፈጠረ ነው። ለምን ስንል ሊየብሉወኩም ሊፈትናችሁ። ምንድነው ፈተናው ስንል አዩኩም አሕሰኑ አመላ እናንተ መካከል የትኛችሁ ይበልጥ አሕሰን የሆነ ስራ እጅግ ምርጥ የሆነ ስራ እነማን እንደሚሰሩ ማን እንደሚሰራ ለመፈተን ይላል። በዚህ ምድር ላይ ስንኖር ማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን እንዳለው የሰው ልጅንም ሆነ ጅኖችን አልፈጠርኩም እኔ ሊገዙኝ ቢሆን እንጂ እንዳለው ሁሉም የምንሰራቸው ስራዎች ተደምረው ኢባዳ በሚለው ውስጥ ይገባል። ነገር ግን በተናጠል ደግሞ ስናየው አንዳንዱ ራዕይ ይሆናል፣ አንዳንዱ ተልኳችን ይሆናል፣ አንዳንዱ ጎላችን ይሆናል፣ አንዳንዱ ደግሞ ዓላማችን ይሆናል፣ አንዳንዱ ደግሞ ስራ ይሆናል ማለት ነው። በዚህ መልኩ ቁርአን ውስጥ ተከፋፍለዋል ማለት ነው። በዚህ የቁርአን አያ ላይ አላህ ሱብሓነሁ ወተዓላ እየፈተነን እንደሆነ ህይወት የሚባለው ሞት የሚባለው የተፈጠረው ለፈተና መሆኑን ነግሮናል። ፈተናው ደግሞ ማን ጥሩ ስራ ይሰራል አይደለም፣ አሕሰን የሆነ እጅግ የሚበልጠውን ስራ ማን ይሰራል። ሐሰን አይደለም፣ አሕሰን ሱፐርላቲቭ ፎርማቱን እጅግ ያማረ ማለት ነው። ጥሩ ስራ ሳይሆን ከጥሩዎቹ ጥሩ የበለጠው ማለት ነው። ማን ነው የሚሰራው የሚለው ሊፈትናችሁ ነው ይላል። ወደዚህ ምድር ስንመጣ እንደ ሙስሊምነት አምነናል ብለን ብቻ እንድንቀመጥ አላህ አይፈቅድም። ወአሚሉ ሷሊሃት መልካም ስራ እየሰሩ ይላል። ብዙ ቦታ ላይ ደጋግሞ ስራ የሚባለውን ነገር ያመጣልናል ማለት ነው። ይህንን ስራ የሚባለውን ነገር እየሰራን ነው ወይ? ከሰራንስ አሳምረን እየሰራን ነው ወይ? ራሱ ስራ የሚባለው ምን እንድንሰራ ነው አላህ የሚፈልገው የሚለውን ማስተዋል ያስፈልጋል። ምክንያቱም የውመል ቂያማ ምን ተሳሰበው ከኢማን በኋላ ስራ ነው። የሰው ልጆች አራት ነገር ሳይጠየቁ እግራቸውን አያንቀሳቀሱም። አኺራ ሲባል ከስራ ጋር የተያዘ እድሜ ሲጠየቅ በእድሜ ውስጥ ምን ሰራህ ነው? እንዴት አሳለፍከው? ወጣትነትም ሲባል ምን ሰራህበት? እውቀትም ሲባል ምን ሰራህበት? ገንዘብም ሲሆን ምን ሰራህ? ከየት አመጣው? የታረከው? ከስራ ጋር የተያያዙ ናቸው። ስራ ደግሞ ስንል ምንድነው አላህ እንድንሰራ የሚፈልገው ስንል በቁርአን ውስጥ በብዙ መንገድ ነግሮናል። አንደኛው ስራ ኢባዳ የሚባለው አሁን አልহামዱሊላህ ሰላት በጀማ እንደሰገድ ነው። ሰላት፣ ዘካ፣ ሐጅ የመሳሰሉ የምናደርጋቸው ኢባዳዎች አሉ። ግን እነዚህ ብቻ አይደሉም ስራዎች። እያንዳንዱ አላህን የሚያስደስት ነገር ሁሉ በኸይር ስራ በኢባዳ ውስጥ ይገባል ማለት ነው። አንዳንድ ሰዎች ጀነት እንዴት እንደገቡ ወይ ነቢያችን ሰለላሁ ዐለይሂ ወሰለም ምርጥ ስራ ማለት ምንድነው ተብለው ሲጠየቁ 13 የሚሆን የተለያየ አይነት መልስ መልሰዋል ለአንድ አይነት ጥያቄ ማለት ነው። አንዳንድ ሰዎች ለምሳሌ ኸይሩኩም መን ተዓለመ አልቁርአን ወዐለመሁ ከእናንተ መካከል ምርጥ ሰው ማለት ቁርአንን ተምሮ ያስተማረ ነው አለ። ይሄ አንድ ፊልድ ነው። በሌላ ፊልድ ደግሞ ከእናንተ መሃል በላጭ ማለት ኸይሩኩም አንፈኡኩም ሊናስ ከእናንተ ውስጥ የበለጠ ምርጥ የሚባለው ሰው ብዙ ሰው የበለጠ የጠቀመው ነው አለ። ሰውን መጥቀም ማለት ነው። አላህ ዘንድ የሚወደደውና የሚበልጠው ለሰው መኻደም ማለት ነው። ኺድማ ነው። በልጦ መገኘት ሰውን ማገልገል ጋር የተያያዘ ነው ማለት ነው። በሌላ መልኩ ስናይ ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም መጥተው ምርጥ ስራ ምንድነው? ለአንዱ ሰሃባ
አልኢማኑ ቢላህ ቀጥሎ የተራበን ሰው ማምላት። ለዚህ ሰው ምርጥ ስራ የተራበን ሰው ማምላት። ሌላ ሰው ፊዚካሊ ስትሮንግ ሰው መጥቶ ሲጠይቃቸው አልኢማኑ ቢላህ ثم الجهاد في سبيل الله የመጀመሪያው ምርጥ ስራ በአላህ ማመን ነው። ቀጥሎ ደግሞ በአላህ ዲን መንገድ መታገል ነው። ሴቶች ሲጠይቋቸው አልኢማኑ ቢላህ ثم حج مبرور ኢማን ቢላህ ይበልጥ ስራ የለም። ቀጥሎ ትክክለኛ ሐጅ ማድረግ ነው። በጣም ምላስ ያላቸው መግባባት የሚችሉ ሰውን ማስተባበር የሚችሉ ሰዎች ደግሞ ሲጠይቋቸው የተጣላን ሰው ማስታረቅ ነው ምርጥ ስራ አላቸው። ጥያቄው ግን አንድ አይነት። ሌላ ሰው ሲጠይቃቸው ወላጅን መንከባከብ። አንድ ጥያቄ ተጠይቆ 13 አይነት መልስ ነብዩ ሰለላሁ ዐለይሂ ወሰለም መለሱ። ይሄ ማለት እንደ ሰዎች አህዋል፣ እንደ ወቅቱ አስፈላጊነት፣ እንደ ጉዳዩ ኸይር ስራ ይለያያል። ወቅቱ ምን ይፈልጋል? የትኛው ችግር ነው ያለው? የቱን ብንሰራ ችግር እንቀርፋለን? ይሄን ግምት ውስጥ መክተት ጥሩ ነው። እንደ ሙስሊም ሁላችንም አንድ አይነት ስራ ልንሰራ አንችልም። በቁርአን ውስጥ በአላህ መንገድ መታገል ትልቅ አጅር አለው። ግን ሁሉም ሰው ሙጃሂድ መሆን አይችልም። ለምን? ዘበኛ የመስጂድ ማን ይሆናል? ሐኪም ማን ይሆናል? ነጋዴ ማን ይሆናል? ምግብ ማን ይሰራል? ስራ መከፋፈል ያስፈልጋል። በአንድ ወቅት ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ ስራ ብዙ ተናገሩ። ስለ ትግል ተናገሩ። ከዛ ምን አለ? አንድ ሸሂድ ሆኖ የውመል ቂያማ በአላህ መንገድ ተቀባይነት ያለው ሰው 72 ቤተሰቡን ሸፋዓ ያደርጋል የውመል ቂያማ። ስለ ሸሂድ ስለ ጂሃድ ሲያወሩ ሁሉም ሰው መሄድ ፈለገ። ሁሉም ሰው ቢሄድ ጥሩ አይደል? ግን አላህ ሁሉም ሰው እንዳይሄድ ወማ ካነ ሊልሙእሚኒና አን የንፊሩ ካፋ فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم لعلهم يحذرون. كل مؤمنون ودجيات ليهدوا አይገባም ቁርአን የሚለው። ለምን የተወሰኑ ሰዎች ይመረጡና ቁጭ ብለው ኪታብ ይቅሩ? ለምን ፈለማ ረጃው ኢለይ እነዛ ትግል የሄዱ ሰዎች ሲመለሱ እነዚህ ደግሞ ዳዋ እንዳያደርጉላቸው ያቸው ስራ ተከፋፈሉ። ስራ መከፋፈል ያስፈልጋል። ሙሉ የሚሆነው የሚያስፈልገን ሁሉ ላይ ስለሰማራ እንጂ ሁላችንም ሼክ ብንሆን አይሆንም። ነጋዴ ያስፈልጋል፣ ገበሬ ያስፈልጋል፣ መሐንዲስ ያስፈልጋል፣ ዶክተር ያስፈልጋል፣ አስተዳደር ያስፈልጋል። ሁሉም አላህ የሚወደው ኸይር ስራ ነው። ይህን ሁሉ ያስፈልጋል በየአይነቱ። ቁርአን ነው ሁላችሁም ውጡ ማሻአላ አጅሩ ምናምን አይደለም፣ ሁሉ ነገር ያስፈልጋል። እስቲ ለምሳሌ ሙስሊሞችን የሚያስፈልገንን በህይወታችን ብዙ ነገር አለ። ምግቡን ማን ይስራ ስንል ገበሬ ካላረሰ አይበላም። ሐኪም የታመመን ሰው የሚያክም ከሌለ ችግር ገባል። መስጂድ የሚጠብቅ ዘበኛ ከሌለ ችግር ይገባል። ጫማ የሚጠብቀው ሊስትሮ ከሌለ ስንወጣ ተወሰደ ችግር ነው። ችግር አይደለም፣ ችግር ነው። የተለያየ ስራ ዘርፍ ያስፈልጋል ማለት ነው። በዚህ ደረጃ ሁሉም ሲሟላ ሼክ መሐመድ አልገዛሊ አንድ ጊዜ ምናሉ ሲያል ሁላችሁም እዚህ አዳራሽ ያላችሁ ከሌላ ሀገር ተመርቶ የመጣ እቃ እናስቀምጥ አስረክቡ ብንባል ከዚህ አዳራሽ ራቁታችንን ነው የምንወጣው። ይሄ ሁሉ የምትቀርጸው ትሰልክ ግማሹ ከቻይና፣ ግማሹ ከጃፓን፣ ግማሹ ከአሜሪካ የሌላ ሀገር የለበሳችሁት ልብስ ሁሉ ግማሹ ከቻይና፣ ግማሹ ከአረብ ሀገር። እዚህ የምንሰግድበት ምንጣፍ ይሄ ጠረጴዛ፣ ይሄ የሚቀርጸው ይሄ የሃይላንድ ላስቲክ፣ ይሄ ያደረኩት ሰዓት ሁሉ ነገር ሌላ ሰው ይሰራው። እንዴ ብሎንስ እንሰጣችሁ አድማ ቢያረጉብንስ
ምን እንደምንሆን አስባችኋል? ራስን መቻል እንደ ህዝብ በጣም ወሳኝ ነው። ምን ክፍተት እንዳይኖር ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር ትግል ወጡና ሁሉም ሰው ስራ ወሰደ። ግማሹ ውሃ ቀዳለው ብሎ ውሃ ለመቅዳት ሄደ ለሙስሊሞቹ ለሚታገሉት። ግማሹ ዘብ ቆሞ ማታ ማታ ሮንድ ይጠብቃል። ግማሹ ምግብ ያበስላል። ነብዩ ሰለላሁ ዐለይሂ ወሰለም የጎደለው ስራ ምንድነው ብሎ አዩና እኔ ደግሞ እንጨት ለቀማለሁ። ምግብ ማብሰያ እንጨት እሱ ነው የጎደለው፣ እኔ ደግሞ እንጨት ለቀማለሁ። ምንድነው የጎደለው ሙስሊሞች ጋር? ምኑን ልብላ፣ ምኑን ልሸፍን ብለን ካየን በዚህ መልኩ ነው ሙሉ የሚሆን። አንዳንዴ ትንሽ የምትመስል ነገር የጀነት ሰበብ ልትሆን ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም ዘመን አንዲት ሴት ነበረች። መስጂድ ውስጥ መስጂድ ታጸዳለች። ቆሻሻ ሲወድቅ እየዞረች ትለቅማለች። መስጂድ መቆሸሽ የለበትም የሚል የአላህ ቤት ነው። በዚህ ሂማ ታጸዳለች። እሳቸው በሌሉበት ሞተችና ሰሃቦች ሰግደውባት ቀበሯት። ረሱል ሰለላሁ ዐለይሂ ወሰለም ደግሞ መሞቷንም አልሰሙም። አንድ ቀን መስጂድ ሆኖ የታለች ያቺ ሴትዮዋ? ሞታ እኮ ቀበርናት። አዘኑና ሄደው ቀብር ላይ ሰገዱባት። አላህ በህልም ሩሃቸውን አምጥተው ሩሃን እንዴት ሆንሽ ሲሏት ጀነት ገባው። በምን ቢትልካ ያቺ መስጂድ በማጸዳው አላህ አይቶልኝ እንዴት የአላህ ቤት ይቆሽሻል? የኔ ስራ መስጂዱን መጠበቅና ማንጻት፣ በዚች ስራ ምክንያት አላህ የጀነት አደረገኝ። ትልቅ ነገር አይደለም፣ ግን ቀልባችን ላይ ምን ቦታ አለው ያ ነገር? ሙስሊሞች የሆነን ስራ እኔ ኃላፊነት አለብኝ ብለን ካልሰራ ነገሌ ናቸው እንትና ናቸው ብለን አንችልም። ኸይር ስራ አይነቱ ብዙ ነው። እንደገና በኳሊቲ መስራት አለብን። አዩኩም አህሰኑ አመላ፣ ማንኛችሁ ምርጥ ስራ ይሰራል የሚለውን አላህ ማየት ይፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ስራ ስትሰሩ አላህ ይወዳል በኢትቃን እንድትሰሩ። አሳምሮ መስራት ማለት አሳምሮ መስራትን አላህ ከናንተ ይወዳል። ማሳመር ብቻ አይደለም፣ ከፍ ያለ ስራ ትልቅ ደረጃ ያለው ስራ እንድትሰሩም ይፈልጋል። ኢነላሃ ዩሂቡ መዓሊየል ኡሙር ወየክረህ ሰፋሲፈሃል። አላህ ከነገራቶች ሁሉ ከፍ ያለውን ቶፕ ደረጃ ያለውን ይወዳል። ወየክረህ ሰፋሲፈሃ፣ ሲፍሳፈሃ እንደተባለው አላህ ተራ ዝቃጭ ከስር ያለን ነገር ይጠላል። ሐላልም ቢሆን ሙስሊም ሙእሚን ሰው ትልቅ ነገር መነየት አለበት። ትልቅ ነገር ለማሳካት መሄድ አለበት። በዚህ ዘመን በተለይ ትናንሽ ነገር መነየት የሰው ችግር ሆኗል። ተማሪም ከመጣን ሲ ትበቃኛለች ይላል፣ ዋናው ማለፍ ነው ይላል። ነጋዴም ስመጣ አልሐምዱሊላህ እንደ ነገሩ። ለምን የመጨረሻ ትልቁን ተመኙ እኮ የመጨረሻ ትልቁን አስቡን። እንደ ሙስሊምነት ትልቁን አስቡን። ሐታ ምን አሉ? ጀነት አላህን ስትጠይቁ ኢዛ ሰአልቱሙላህ አልጀና ፈስአሉሁ ፊርደውሰል አዕላ። አላህን ጀነት ስትጠይቁ የመጨረሻ ትልቁ ፊርደውሰል አዕላን ጠይቋል። ለፊርደውሰል አዕላ የነየተ ሰው ፊርደውስ ባይሳካ የሚቀጥለው ይገኛል። ሲ ትበቃኛለች ያለስ ዋናው ማለፍ ነው ያለስ እንደምንም ያለ ሰው ሸርተት ካለ ሲ ካልሆነ ኤፍ ነው ጫፍ ላይ ነው ያለ። ኤ ፕላስ ለኔ አይሆንም፣ ኤ ለኔ አይሆንም፣ ቢ ፕላስ ለኔ አይሆንም፣ ሲ ለኔ አይሆንም። በዛ ዋናው ሲ ፕላስ ለኔ አይሆንም፣ ሲ ትሁንኛል። ምን ማለት ነው? እነዛ ሁሉን ትችላቸዋለሁ ለሌላ ሰዎች እዚህ ጫፉ ላይ ነው የምፈልገው። እንደዚህ አይደለም። ፊርደውስ አልአዕላን ጠይቁ ሲሉ ፊርደውስ ምንድነው? ሰቅፉሃ አርሹ ረህማን አሉ። ጀነተል ፊርደውስ 100 ደረጃ ያለው ጀነት ትልቁ ፊርደውስ ነው። የፊርደውስ ኮርኒሱ ጣሪያው የአላህ አርሽ ነው። እሱን ጠይቋል። እሱም ብቻ አይደለም፣ የጀነት ወንዞች ከዛ ነው የሚፈልቁት አሉ። ምን ማለት ነው? ምንጩ ጋር ጠይቁ። ፈሶ እኮ ይሄዳል ታች ላሉት፣ ግን የሚፈልቅበት ማዕከሉን ማከፋፈያው ጋር ተመኙ። እዛ ዋናው ቦታ እንጂ
ያ ረቢ እንደው ጀሃነም በጣም ከባድ ነው ዋናው አንተ ከጀሃነም ነፃ አውጣኝ እንጂ የፈለክበት ከተቱ አልተባልንም ማለት ነው። የመጨረሻ ትልቁን አይቱ ስራ ስንሰራ አንደኛ ለማሳመር ጥረት ማድረግ ጥሩ ነው። ሁለተኛ የኔ ኃላፊነት ምንድነው? ምን ሰርቼ ነው አላህ ዘንድ ጀነትን ማገኘው? ሰዎች ብዙ ሰበብ አላቸው። በአንድ ወቅት ላይ ነቢያችን ሰለላሁ ዐለይሂ ወሰለም የተማረከ የምርኮ ገንዘብ ሲያከፋፍሉ ሁለት ሰሃባ ብቻ ዝም ብለው ቆሙ። አንደኛው አቡ ሁረይራ ግማሹ ላገባ ነው ሲል ይሄን ያህል ብር እንዲህ ሀጃ አለኝ ይሄን ያህል የሰው ዕዳ አለብኝ ይሄን ያህል ሲከፋፈል አቡ ሁረይራ ዝም ብለው ቆሙ። ያ አቡ ሁረይራ አማ ተስአልኒ ምን هذه الغنائم አትጠይቀኝም ወይ ከዚህ የምርኮ ገንዘብ ሲሉ ኢኒ ላ አስአሉከ አን ذلك እኔ ከዚህ አልጠይቆት ምንድነው የምጠይቀው ሲል ኢኒ አስአሉከ አን ቱአሊመኒ ሚማ አለመከ አላህ እኔ የምጠይቆት አላህ ካሳወቀው እውቀት እንዲያሳውቁኝ የኔ ጥያቄ ነው። ከዛስ አቡ ሁረይራ ትልቁ ፍላጎቱ የአላህ መልእክተኛን እውቀት ተሰብስብ ግን አቡ ሁረይራ የሰለመው እኮ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው 23 ዓመት ላይ ኖሩት። አቡ ሁረይራ ሙስሊም ሆኖ ነብዩ ጋር በህይወት የኖረው 3 ዓመት ተኩል ብቻ ነው። 19 ዓመት ዳዋ ሲያደርጉ አቡ ሁረይራ ሙስሊም አይደለም። 19ኛው ዓመት ተኩል ላይ ነው። ግን ህማው ትልቅ ስለሆነ እውቀት ላይ ስላተኮረ በሐዲስ አንደኛ ሆነ። ስንት ሰሃባ ያለ አቡ ሁረይራ በሐዲስ ለምን ትልቁ ዓላማ ትልቁ ጉዳይ እሱ ነው ብሎ ትኩረት ስላደረገ አንዳንዳችን በተሰማራንበት ዘርፍ ትልቅ ስኬት ለማምጣት ትልቅ ደረጃ መድረስ አለብን። ሌላኛው ሰሃቢ አንተ ሲሉ ሰው ሁሉ ሀጃውን ጠቅሶ ይሄዳል። ከዛ ሲባል ኢኒ አስአሉከ ሙራፈቀተከ ፊል ጀና አላቸው። እኔ የምጠይቆት ጀነት ውስጥ የእርሱ ጓደኛ መሆን ነው አለ። መግባት ብቻ እኮ አይደለም ጓደኛ መሆን ነው። እዛ አጠገቡ መሆን ፈልጋለሁ። ሌላ ጥያቄ የለም ሲሉ ከዚህ ወደ ጥያቄ የለም። ሌላ ጥያቄ ካለ ጠይቀኝ አሉ። እኔ ከዚህ ጥያቄ የለኝም አለ። ከዛ ምን አሉ? ፈኢኒ አላ ነፍሲከ ቢከስረቲ ሱጁድ አግዘኝ ነፍስያ ላይ ሱጁድ በማብዛት ኢባዳ በማብዛት አግዘኝ። የጠየቀው ነገር እንዲሳካ አግዘኝ። ዝም ብሎ ስለተመኘው የለም። ስራ መስራት ይፈልጋል። ብዙ ነገር ማድረግ ይፈልጋል። እንደ ሙስሊም በተለይ ዲናችን ከኛ ብዙ ስራ ይፈልጋል። የትም ቦታ ተሰማሩ እንደ ሙስሊም ምን አድርጌዋል ለአላህ ዲን አዩኩም አህሰኑ አመላ ብሎ ውድድር ላይ ነን ብሎ የነገረን ዲን ውስጥ በየቀኑ ምን ሰርቼዋል? ምን ይችላቸው ነገሮች አሉ፣ ማን ይችላቸው ነገሮችም አሉ። ለዚህ ነው ስለ ተጽዕኖ ኢንፍሉዌንስ ሲያወሩ 3 ሰርክሎች አሉ ይላሉ። ሰርክል ኦፍ ኮንትሮል፣ ሰርክል ኦፍ ኢንፍሉዌንስ፣ ሰርክል ኦፍ ኮንሰርን ይላሉ። የምንችላቸውና የምንቆጣጠራቸው ጉዳዮች አሉ። የማንቆጣጠራቸው ግን ተጽዕኖ የምናደርግባቸው ነገሮች አሉ። ሶስተኛ ደግሞ አንቆጣጠራቸውም፣ ተጽዕኖ እናደርግባቸውም ግን ያሳስበናል። ዘጋር በዚህ ሁኔታ ውስጥ ምን ይላሉ? ይሄን 3 ቦታ መክፈሉን ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው የተወሰደው። ምን ይላል ሐዲሱ? መን ረአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲሂ ፈኢን ለም የስተጢዕ ፈቢሊሳኒሂ ፈኢን ለም የስተጢዕ ፈቢቀልቢሂ ዛሊከ አድዓፉል ኢማን። እናንተ መካከል ሙንከር ነገር ያየ፣ መጥፎ ነገር፣ ችግር ነገር፣ ደስ የማያሰኝ ነገር ያየ ሰው፣ ተቀባይነት የሌለው ነገር ያየ ሰው በእጁ ይለውጠዋል። በእጃችን መለወጥ ግዴታ ነው። አቅማችን የሚፈቅድ ከሆነና በእኛ ስልጣን መሰረት በእኛ አቅም መሰረት የሚቀረፍና የሚለወጥ ከሆነ መለወጥ ግዴታ ሆኖብናል። ካልቻልንስ ፈኢን ለም የስተጢዕ ፈቢሊሳኒሂ በምላሱ ይለውጠው። ይናገር ብቻ አይደለም ይለውጠው ነው። እንዴት ሊለውጥ? የራስን ስትራቴጂ ተከትሎ ግን እንዲለወጥ በመምከር በመገሰጽ ዳዋ በማድረግ በማስተማር በምናምን በመወትወት በፈለከው መንገድ ይሁን ለውጠው ነው። ይሄንንም ካልቻለ ሲባል በቀልቢሂ በቀልቡ ይጥላው አለ። ወዶ መቀበል። አንዳንድ ጊዜ ሰዎች ሽንፈትን ወደው ይቀበላሉ።
መጀመሪያ ይጠሉታል በጊዜ ይላመዱና ከዛ ኖርማል ነው ብሎ ራሳቸውን አሳምነው ቀልባቸው ላይ ያን ነገር የሚጠሉትን ነገር ያነሳል እንደዛ ነው እንደጠላን መቀጠል አለበት ቀልባችን ላይ አቅቶን ካነሳ ነው እጅ ሰተናል ማለት ነው በዛ ማድረግ አለብን በዚህ ሐዲስ ላይ ግዴታ ተጣለብን ምንድነው ግዴታው በአይኑ ያየ ሰው من رأى منكم ማየት ግዴታ መጣብን ማለት ስለዚህ በማየት የሚመጣብን ግዴታ አለ በቻልነው ልክ ሁላችንም ኃላፊነታችንን እንወጣ ለዲናችን ኃላፊነቱ የሸኾች አይደለም ሸኾች የራሳቸው ኃላፊነት አለ ኮሚቴ የራሱ አለ ወጣት የራሱ አለ ሴቶች የራሱ አለ ነጋዴ ያለ ሁሉም ሰው ማቅሙ ልክ ነው ያለው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ስራ ለሰዎች ሲከፋፍሉ ስፔሻላይዝ ሰዎች እንዲያረጉ ከኔ ኡማ ውስጥ አለ ሐላልና ሐራምን በማወቅ አንደኛው ማን ነው ሙአዝ ኢብኑ ጀበል ነው አሉ ሙአዝ የዚህ ጊዜ እድሜው 20 ዓመት የ20 ዓመት ልጅ ከዚህ ኡማ በሐላልና ሐራም ይበልጣል ትላልቆቹ ቢኖሩ በዚህ ዘርፍ እሱ ነው የሚበልጠው በአላህ መንገድ መታገል ጋር ሲመጡ خالد بن وليد ነው ሰይፉላህ المسلول አሚን هذه الامه የዚህ ኡማ ታማኝ ማን ነው ሲባል አቢ ኡበይዳ ኢብኑ الجراح ነው እንደዚሁም ደግሞ እውነት በመናገርና የቂን ላይ ደግሞ አቡበከር ሲዲቅ ነው እንደዚሁም ደግሞ ለዲን በመቆርቆር ዑመር ኢብኑ الخطاب ገንዘቡን በአላህ መንገድ ሰደቃ ሲጠየቅ በማውጣት ዑስማን ኢብኑ አፋን ዑስማን ካሁን በኋላ ምንም ቢሰራ አኺራ ላይ ጎዳውን ብለው ነብዩ ሰለላሁ ዐለይሂ ወሰለም መሰከሩለት ለምን ገንዘቡን ለዲን ወጪ ያደረገ እኔ የሚገርመኝ ዑስማን አወል ሰልፍ አይጠፋም ትግል ላይ አለ ብራምጣ ላይም አለ ሁሉም ጋር ሲሞት አካውንት ውስጥ 20 ሚሊዮን ዲናር ነው ያለው 20 ሚሊዮን ድርሃም እና 45000 ዲናር ነበር ኢማም الذهبي ሲራ ለምን ወላላ ተቀሰም 20 ሚሊዮን ዑስማን አለው ሁሌ ደሃ ነው የሚመስለን ሰሃባ ሲባል የአህዛብ ዘመቻ የተቡክ ዘመቻ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡ ገንዘብ ያላችሁ አምጡ መንገዱ ሩቅ ነው 1000 ኪሎ ሜትር ነው ተቡክ የሚርቀው ከመዲና አምጡ ሲባል ዑስማን ኢብኑ አፋን 200,000 የወርቅ ሳንቲም አምጥቶ ቁጭ አደረገ ነብዩ ሰለላሁ ዐለይሂ ወሰለም ደስ ብሏቸው ዱዓ አደረጉ በዚህም አላቆሙም ግመል ፈረስ መጋለቢያ ምናምኖችን አምጧል ወታደሩ የሚልበት አንድ ላይ 1000 መጣ ከ1000 ውስጥ 992 የዑስማን ነው 992 እንደዚህ በዚህ በኩል ከዛ ብዕር ሮማን ገዝቶ ሀዲያ ሰጠ ብዙ ነገር ከዛ ካሁን በኋላ ምንም ቢሰራ አላህ ፊት አይጎዳውም ዑስማን በዚህ በኩል እንደዚህ የሚያረጋው ሌሎቹንም ስናይ በተለያየ መልኩ የኛ የቱጋ ነው የኔ እናንተ እያንዳንዳችን አላህ ዘንድ ጀነትን ለማግኘት ውዴታን ለማግኘት በየት በኩል ነው የኛ መንገድ ማሰቢያ ሰላት መስገድ ብቻ በቂ አይደለም ለምን ስንት መጥፎ ነገሮች እያየን ነው ዳለ እንዲለወጥ ምን ጥረት አረክ ይመጣል አስተዋጽኦ ምን አበረከትክ ይመጣል እንዲለወጥ ምን አደረክ የተለያየ ነገር ነው ስለዚህ ራሳችንን በትናንሽ ነገር ጠምደን በትናንሽ ነገር ተሸውደን ጥሩ ነው ያለነው ብለን መታለል የለብንም ዱንያ ይመጣል ይሄዳል መታገል አለብን ራሳችንን መቻል አለብን ዲናችንም ራሱን መቻል አለበት ሰው ምንድነው ያለው በነፍስ ወከፍ ራስን መቻል ላይ በደንብ ይለፋል ዲኑ ሲባል አለል ኸይር ፈልጎ ነው እኛ ተሰብስበን አለ ሸርነን ሁሉ አለል ኸይር ፈልጉ እያልን ብንቀመጠው ሰው በግልም የቀበሌም ይሁን ኮንዶሚኒየም ይሁን ጨረቃ ይሁን እንደምንም ተማምቶ ቤት ይሰራል መስጂድ ሲባል አለል ኸይር ፈልጉ ሁሉም እንደዚህ ነገር አለ በጀማዓ እንኳን በእንትን ቤት አለል ኸይር ፈልጉልኝ ለቤት እንላለን አይደለም ዲን ሲሆን አየኩም አህሰኑ አመላ ማለት መስራት ብቻ ሳይሆን የሚበልጥ መስጂድ ሰርቶ ማሳየት ያስፈልጋል መድረሳ ሲመጣ እንደዛው የሆነ ኸይር ስራ ሲመጣ በሁሉም ኸይር ስራ አንዱ ትልቁ ችግር ኸይር ስራ የሚባለው በሙስሊሞች ዘንድ አይበልጥ በሰው አምሮ ሰላት መስገድ
ሰደቃ መስጠት፣ ረመዳን መጾም፣ ቤተሰብ መንከባከብ፣ ኸይር ስራ ሚሊዮንም ይሆናል አይነቱ። ማንኛውም አላህን የሚያስደስት ነገር፣ ማንኛውም ዲኑን የሚጠቅም ነገር ሁሉ ኸይር ስራ። ቁርአን ላይ ስትሄዱ ነቢ ዳውድን ብረት ቀጥቅጦ የተለያየ ነገር መስራትን አላህ አስተማርኩት ይላል። መከላከያ መሳሪያ ሲሰሩ ኸይር ስራ ተባለ። ምሽግ ሲሰሩ ኸይር ስራ ተባለ። ንግዱ ጋር ሲመጡ እንደዛው ተባለ። የተለያዩ የሚጠቅሙ ነገሮች ሁሉ ለሙስሊሞች የሚያስፈልጉ ነገሮች ሁሉ በሐላል መንገድ ሄደን ከሰራናቸው ሙስሊሙን አንገት ቀና የሚያደርጉ ከፍ የሚያደርጉ ከሰው ጥገኝነት፣ ሰውን ከመለመን፣ ሰው ስር ከመግባት፣ ከአንገት ከመድፋት የሚያወጡ ነገሮች ሁሉ ኸይር ናቸው፣ ይመዘገብልናል ማለት ነው። ስለዚህ ምንድነው እኔ እኮ አይመለከተኝም እኔ ምስኪን ነኝ የሚባል ነገር ዜሮ የሚባል ሰው የለማ። በስተመን ሁሉም ሰው ፖቴንሻል አለ። አይነቱ ይነስና ይብዛ እንጂ ይችላል። አንዳንዴ እንደውም ተራ የሚመስሉ ሰዎች ናቸው ስራ ይሰሩት። ከዚህ በፊት ነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ታሪክ አንስቼ ነበረ። ሌላ መስጂድ ላይ አቡ መህጀን አልፈቀፊ የሚባል ሰሃባ ነው። አቡ መህጀን መጠጥ ይጠጣል። አላህ ቁርአን አውርዶ መጠጥ ሐራም ነው አለ፣ ግን አቃተው መቶ ይጠጣል። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ እየከለከሉ ወደ አኺራ ሄዱ። አቡበከር መጥቶ አቡበከርም እንደዚሁ የሚጠጣ ሰውን እያስገረፉ ምን ያሉ አለፈ። ዑመር መጣ በዑመር ዘመን። ከዛ ይሄ ሱስ አለበት። ቃዲስያ ዘመቻ አብሯቸው ወጣ ሊታገል። ሱስ አለበት። አንዴ ወጣ ብዬ ጠጥቼ ልምጣ ብሎ ለጂሃድ ሄዶ ሽልክ ብሎ መጠጥ ቤት ፍለጋ መንደር ውስጥ ሄደ። ጠጥቶ ሰክሮ መጣ ሰሃባ። ከዛ ጦሩን የሚመሩት የነበሩት ማናቸው? ሳዕድ ኢብኑ አቢ ወቃስ ናቸው። ሲያዩ በጣም ተናደዱ። ወላሂ እቀጣሃለሁ አለ። ምንድነው ቅጣቱ? በጂሃድ እንዳይሳተፍ መከልከል። በዚህ ዘመን ሽልማት ተገኝቶ እቀጣሃለሁ አለ። በር ዘጉበትና አንድ ክፍል ውስጥ እዛ ትግል ሜዳ ጋር አሰሩት። ከዛ መጠጡም ለቀቀው። ጠዋት ትግል ተጀመረ። ሲያይ አስሮ ራሱን አገኘ። ምን ነው ሲባል በመጠጥ ምክንያት አዘነ። በአላህ መንገድ ልታገል መጠጥ ጠጥቼ እንደዚህ ሆንኩ፣ እባካችሁ ፍቱኝ፣ ቅጣት ነው፣ አሚሩ ከልክሏል። ቢለምን ማንም ደፍሮ ሊፈታኝ። የሳዕድ ኢብኑ አቢ ወቃስ ባለቤት ዙበይዳ ትባላለች። እሷ ለመናት፣ ፍቺኝ እባክሽ። በምን ሸርጥ? ትግሉ ሲያልቅ መጥቼ ታሰራለሁ። ከዛ ሳዕድ ኢብኑ አቢ ወቃስ እግራቸውን ሪህ በሽታ ያማቸዋል። ሩቅ ተቀምጠው ነው አመራር የሚሰጡት። ሲለምና ያው አሚሩ ባሏ ስለሆነ ሚስቶች ደግሞ ባላቸውን ይዳፈራሉ። ሌላ ሰው አሚር ነው ብሎ ይፈላል። እሷ እሺ አለችና ግን እንዳለቀ መተዚህ እንድትገኝ አለችው። እሺ አለ። እህቶች ኒቃብ እንደሚለብሱት ፊቱን ሸፍኖ የሳዕድ ኢብኑ አቢ ወቃስ ፈረስ አለች በልቃ የምትባል እሷ ላይ ተቀምጦ እየጋለበ ጠላት መሃል ገባ። ወደ ግራ ብትን ያደርጋል፣ ወደ ቀኝ ብትን ያደርጋል። ወደ 17 ሰው ምናምን አለ። ግራ ገባቸው ሰሃቦች። ማን እንደሆነ አይታወቅም ፊቱ። አንዳንዶቹ ምን አሉ? አላህ የበድር ለታ መላእክት ዛሬ መላእክት ወርደናል አሉ። ሳዕድ ኢብኑ አቢ ወቃስ ራሱ ግራ ገባቸው። ማን ነው ይሄ ሰው? አደርቡ ደርቡ አቡ ማህጀም አመታቸውና የአቡ ማህጀም ይመስላል። የፈረሷን አሯሯጥና የመልካ የእሳቸው ፈረስ ትመስላለች። ምንድነው ይሄ ነገር ብለው ግራ ተጋቡ። መጨረሻ ላይ ሙስሊሞች በድል ተጠናቀቀ ቃዲስያ። ሳዕድ ኢብኑ አቢ ወቃስ ከነከናቸው። ማን ነው ያሰኘ ብለው ለማየት እሱ ነው እሱ አይደለም የታሰረበት ክፍል ውስጥ አለ ወይስ የለም ብሎ ለማየት መጡ። እሱ ደግሞ ቃል በገባው መጥቶ ሲያልቅ ታስሯል። ሲያዩት በጣም ላበላቦ ነው። ፈረሳቸውን ሲያዩ አለች፣ በፍጥነት ትተነፈሳለች። ገባቸው።
ወላሂ ከዛሬ በኋላ ልቀጣህ አለ። እሱም ምን አለ? ወላሂ ከዛሬ በኋላ አልጠጣም፣ እዚህ ቦታ መጥቼ በመጠጥ ምክንያት ይሄ እድል አመጣኝ ነበር። ይህን ሰሃባ ስናይ ከሰሃባ መጠጥ የሚጠጣ ሰው ግን ዋጋ የለህም እኮ አይደለም፣ ታሪክ ሰርቷል። ስሙ ተመዝግቦ ነው ይህን ታሪክኛ ጋር የደረሰው። ምንም ያህል ደካማ ብትሆኑ፣ ምንም ያህል ክፍተት ቢኖር ለአላህ ብላችሁ የተነሳችሁ ቀን ብዙ ቁም ነገር መስራት ትችላላችሁ። እኔ ዋጋ የለኝም እንደዚህ የሚባል ነገር ሁሉም ሰው አላህ የፈጠረው ዋጋ አለው። ጉዳዩ ሰውየው ወስኖ ቁም ነገር ለመስራት መቁረጥ አለመቁረጥ ነው። የሚመለከትን ብዙ ችግር አለ መፍታት ያለብን። በብዙ መንገድ ዲናችንን መካደም እንችላለን። አንዳንድ ጊዜ ትንሽ የሚመስሉ መረጃ እንዲሰምቻለሁ ብሎ መጥቶ ለመጅሊስ ሰዎች፣ ለመስጊድ መሪዎች፣ ለኢማሞች፣ ለዓሊሞች መንገድ እኔ ላፈታ እችላለሁ። ችግሩ እንዲፈታ ግን አስተዋጽኦ አድርጋለሁ። መጥፎ ነገር እየሄደ ነው፣ እንደዚህ እየሆነ ነው። መረጃ ትንሽ ይመስላል አይደል? ግን ምን እየተደረገ እንደሆነ አውቀው ለመፍታት ሰበብ ይሆናቸዋል። አንዳንድ ጊዜ ደግሞ መረጃ በብዙ መንገድ ይተረጎማል። የሚገርመኝ ነቢያችን ሰለላሁ ዐለይሂ ወሰለም የበድር ዘመቻ ጊዜ የጠላትን እንቅስቃሴ መረጃ ማግኘት ፈለጉ። ምን እያደረገ ነው ጠላት? አንዳንዴ ሰው ይልካሉ፣ አንዳንዴ ራሳቸው ይሄዳሉ። በተለይ ሰው በመላክ ደረጃ ስፔሻላይዝ ያደረገው ማን ነው? እንደ ሰላይ የሚቆጠር የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ሚስጥር ይዛል። የሙናፊቆች ዝርዝር ላይ ከባድ ነገር እሱ ነው። ሁዘይፈቱል የማን ይባላል። ሁዘይፋ ባህሪው ልክ የደህንነት ኃላፊ አይነት ሰው ነው። ሁዘይፋ ምን ይላል? ሁሉም ሰሃባ ስለ ኸይር ነገር ሲጠይቁ እኔ ደግሞ የአላህ መልእክተኛ ስለ ሸር ነገር ነው የምጠይቀው። ለምን? ሙስሊሞች ላይ እንዳይደርስ ብዬ ለመከላከል። ስለ ፊትና የሚያወሩ ሐዲስ ሁሉ ብትወስዱ ሁዘይፋ ነው ያወሩ። ለምን? ሙስሊሙን መጠበቅ ያሳስበዋል። አንድ ጊዜ የኸንደቅ ዘመቻ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እስቲ ስለ ጠላት መረጃ የሚያመጣልን ማን ነው አሉ። በዚህ ጊዜ ሁሉም ሰሃባ ማንን ይጠራሉ ብሎ ሲያይ ፈልገው አጡት። እሱ ደግሞ ብርድ ስለነበረ እጁና እግሩ እንደዚህ ጥፍጥፍ አድርጎ ሙቀት ለመፍጠር ተቀምጧል። የታለ ሁዘይፋ? አቤት የአላህ መልእክተኛ፣ ሂድና አሉ ጠላት መንደር ገብተህ ምን እያቀዱ እንደሆነ መረጃ ይዘና። እሺ ብሎ ተነሳ፣ መንገድ ጀመረ። እንዴት አድርጌ ብሎ ማሰብ ጀመረ። ቀስ ብሎ ሄዶ እና አቡ ሱፊያን ቆሞ ሹራ እያደረጉ በጣም እነሱን ተቀላቀላቸው። የሚያወሩትን መስማት ጀመሩ። አቡ ሱፊያን ከባድ ሰው ነበርና አይታወቅም። የዚህ ሙሐመድ ሰለላሁ ዐለይሂ ወሰለም አጠገባቸው ያለውን ሰው ቼክ አድርገዋል። አሁን ሊያዛገር ፈጠን አለና እሱ በቀኝ በኩል ያለው ማን ተብሎ ጠይቅ። እኔ ግልግል በግራ ያለው አንተ ማን? እኔ ግልግል። እሱ ማንም ሳይጠይቅ ቀረ። መረጃ ይዘው መጣ ማለት። እንደዚህ አይነት ሰዎች ስማርት ሆነው ቀድሞ ተገኝተው እሱ ስላሰለጠው። በሌላ ጊዜ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የበድር ዘመቻ ጊዜ ራሳቸው መረጃ ለመሰብሰብ ወጡ። መንገድ ላይ ሰው አገኙ። ከዛ ሰውየው ከጠላት ወገን ሊሆን ይችላል። ሚስጥር አሳልፎ መስጠት አይገባም። ምን አይተሃል? አዳዲስ ሰዎችን አይቻለሁ። ምን ያህል ናቸው? ብዙ ሰዎች ናቸው። ብዙ ስንት ነው? 1000 ነው? 10000 ነው? 500 ነው? 50 ነው? ብዙ ስንት አይገልጽም ማለት ሊያውጣጡት ሲሉ ሰውየው ለመንገር አልፈለገም። ይሄን ጥያቄ ተውና በቀን ምን ያህል ምግብ ይበላሉ? ምግብ በቀን ከ9 እስከ 10 ግመል ያርዳሉ። የምግብ መረጃ ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ይሄን ወሰዱና አንድ ግመል ለ100 ሰው ሲበሉ 9 ግመል ከሆነ 900 ናቸው። 1000
10 ደግሞ ከሆነ 1000 ናቸው። ስለዚህ ጠላት በ900 እና በ1000 መካከል ነው ግምት ወስድ ያገኙት መረጃ ስለምግብ ነው። ግን ኢንተርፕሬት ያደረጉ ማለት ነው። ሁሌ የምናየው ነገር በዛሄሩ አይደለም፣ የሚጠቅማቸው ነገሮች አሉ። እንደዚህ ሰሃቦቹ በተለያየ መንገድ ያደረጉት ነገር ተሰባስበው ሙስሊሞቹን ድል እንዲያረጉ አድርጎ እንዲሁ በነስኛ አይደረስ ሰዎች ዋጋ ከፍለውበታል፣ ሞተውበታል፣ ተርበውበታል፣ ተጠምተውበታል። ዲኑን ለመነሰር ብዙ ስራ እኛም አናውቃቸው በታሪክ ውስጥ ሰርተዋል። የዛ ሁሉ ድምር ነው። እኛ ደግሞ በዚህ ዘመን በጣም ብዙ ነገር አድርጎልናል። ቴክኖሎጂ፣ የኑሮ ሁኔታ መሻሻል፣ ብዙ ለውጥ አለ። በድሮ ዘመን ብዙ ፈታኝ ነገር አለ። አንዳንዴ የሚገርም አብዱላህ ኢብኑ አባስን ጨምሮ ነቢይ ሰለላሁ ዐለይሂ ወሰለም ወደፊት አለ እናንተ አረቦች በግመል መሄድ ታቆማላችሁ። እንዴት በግመል መሄድ ይቆማል? አረብ ሀገር በረሃብ ያለ ግመል ይቻላል፣ እንዴት ይቆማል? ግን ነቢይ ሰለላሁ ዐለይሂ ወሰለም ስለተናገሩ አምነው ሄዱ። አንዳንዶች ሲጠየቁ ወደፊት አላህ የማታውቁትን ነገር ፈጥራለሁ ብሎ ያኔ ሊሆን ይችላል። በእኛ ዘመን መኪና ተፈጠረ፣ አውሮፕላን ተፈጠረ፣ ባቡር መጣ፣ ስንት ነገር መጣ። ግመል ራሷ በአይሱዙ ተጭና ወዲያ ወዲህ መሄድ ጀመረች። ሰው መጠቀም ያን ጊዜ ለሰው ያለባ ዛሬ ገባቸው። ብዙ ጉዳዮች ያስመጣ ዛሬ ግንዛቤያችንን የሚያሰፉ ስራችንን የሚያቀሉ እድል የሚያመቻቹ ብዙ አላህ ያገራልን ነገር ነው። ቀላል አይደለም። ብድግ ብሎ አዲስ አበባ 45 ደቂቃ በሰማይ መሄድ ዛሬ ቀላል አድርገን ብናየው ስንት ጊዜ ፈጅቶ ነው ድሮ የሚሄድ? 15 ቀን ይፈጅ ነበር ከጅማ አዲስ አበባ። ይሄ እኮ ድሮ አይደለም፣ በጅፋር ጊዜ 45 ደቂቃ አላህ ብዙ ነገር አድርጎታል። እያንዳንዱ በዛ ወቅት እኛ ደግሞ ለዲናችን ምን አስተዋጽኦ እያበረከትን ምቾት በበዛ ኸይር ነገር በበዛ ቁጥር እየሰነፍን እየተዳከምን ከሄድ ውድቀት ላይ ነው። ስለዚህ ለዲናችን ያለው ዑመር ረዲየላሁ ዐንሁ ነገር አንቱም ሱገራን ምን ሱገር ኢስላም አላ ያእቲየነኩም አልዐድው ሚን ቂበሊኩም እያንዳንዳችሁ ኢስላም አጥሮች መካከል ናችሁ። እናንተ በኩል ጠላት ሰርጎ እንዳይገባ ዘቦን እኛ ያለን ዲናችን ላይ ክፍተት እንዳይመጣ መቆም፣ ማሰብ፣ መታገል፣ መልፋት ያስፈልገናል። ስለዚህ ይህንን ተረድታችሁ በምትችሉት ልክ ለዲናችን የመስራት ኃላፊነት አለ። ይህንን ስናረግ በአንድም ይሁን በሌላ አቅጣጫ እያንዳንዳችን ሲደመር ውጤት የሚያል አንዳንድ ሰው ምን አገባኝ የመጅሊስ ኃላፊ ምን አገባኝ የኢማም ምን አገባኝ የኡስታዝ እንደዚህ ያለ አንድ ንጉስ ነበር። ምን ያህል ሰዎች እንደሚወዱት ማየት ፈልግ። ሁሉም ሰው ይወደዋል፣ ግን ማየት ፈልግ። ከዛ የምትወዱኝ ሰዎች አንዳንድ ኩባያ ወተት በበርሜል አንጥታችሁ ጨምረዋልና በርሜል አስቀምጡ። ሁሉም ሰው እየመጣ አንድ ኩባያ ወተት እንዲጨምር። አንዱ ሰውዬ ምን አለ? ሁሉም ሰው ወተት ይጨምራል፣ ይህ ውሃ ቢጨምር ምን ችግር አለ? ደግሞ ምን እንደጨመረው ማንም አያይም አለ። አመጣና ጨመረ። ምን እንደጨመረ ሰው አይታይም። ሲጨመር ዋልና ማታ ሲከፈል ሁሉም በርሜል ውሃ። ሁሉም እንደዚህ ሰውዬ ሌሎች ሰዎች ወተት እየጨመሩ ነው፣ ይሄም ውሃ ሲጨምር፣ ሌሎች ወተት እየጨመሩ ነው፣ ያኛውም ውሃ ሲጨምር፣ መጨረሻ ሙሉ ውሃ። አንዳንዴ መስጊድ መጅሊስ አለ፣ ኢማሙ አለ፣ አሊሙ አለ፣ እንትን አለ፣ ማንም እየሰራው ነው። እኔ አነላ ማለት አለ እዚህ ማለት ገባበት ሰበብ አለ።
አላህን ማስደሰትበት መንገድ አገኘው እንጂ እነሱም ከሰሩ ለራሳቸው እኔም ከሰራው ለራሴ። በዚህ ደረጃ ማሰብ ያስፈልጋል። የመጨረሻ መጀመሪያ የጀመርኩት ላስታውሳችሁና አቆማለሁ። በፈለጋችሁት አስተዋጽኦ መንገድ ስታደርጉ የመጨረሻው ሂደት አዩኩም አሕሰኑ አመላ፣ ከዚህ ውስጥ ማን ነው ምርጥ የሰራ? ኸይር ስራ ሰርታችሁ የበለጠውን ማን ነው የሰራው? ፈተና ላይ ሆናችሁ ነው የበለጠውን ማን ነው የሰራው? የበለጠው አህመድን የሰራው ሙሐመድን የሰራው ተብሎ አላህ ዘንድ በልጦ መገኘት ተረገረ። ለምን? ፈተናውን አልፏል፣ የተፈለገውን አሳክተዋል። በዛ ደረጃ ከፍ ብለን መገኘት አለን። ይህን ካላረግንና ይህ ምን አገባኝ ኖርበታል መጨረሻ አላህ ዘንድ ስትኖርበት ምን አደረግልኝ፣ እንዲህ ሲሆን ምን አደረግ፣ እንደዚህ ሲሆን ምን አደረግ፣ ያንዳንዱ መጠየቅ አለ። ለምን? ባወቅነው በተረዳነው ልክ ኃላፊነት ስላለብን ማለት ነው። ለዚህ በረታ አደራላለሁ። ከተማችን ውስጥ ብዙ መሰራት ያለባቸው ስራዎች አሉ። ሴቶች እየበዙ ነው። ጃሂልያ እየበዛ፣ ለቅሶ ቦታችን፣ ሰርግ ቤታችን፣ እርስ በርስ መጠማማት፣ ሱሰኝነት ሐቂቃ ብናነሳው አያልቅም እንጂ ሰው መሆን ከፈለጋችሁ ከጅማ ጫት እንዲጠፋታል ሰው መሆን ከፈለጋችሁ፣ ያለዛ ዋጋ የለውም። እንደሞተ የርሐመከላህ ነው። እየጠፋ ነው ትውልድ፣ ሀገሩ እየጠፋ ወደኋላ እየቀረ ወጣት ተቀምጦ ጫት ነው በየቦታ ሄዶ ጫት ይዞ ነው ሰው ስራ ይሰራል። እዛስ በርትሻለ እንዴት ይሆናል? አላህ ነው መስክ ትፈልጋላችሁ፣ ስኬት ትፈልጋላችሁ፣ ድል ትፈልጋላችሁ። መንገዱ ምንድን ነው? ስራ። አላህ ነው ወለይመኑ በላቸው ስሩ ፈሰየረላሁ ዐለይኩም፣ አላህ ስራችሁን ያያል። ወረሱሉሁ መልእክተኛው ያያል። ወልሙእሚኑን ሙእሚኖቹም የምትሰሩትን ያያል። እዛ አላህ ፊት ትመለሱና ሁሉም ሆነ ያገኛል። አላህ ስራ ስሩና ልያችኋል። እኛ ደግሞ አንሰራ ብለን አላሁም አሪና አጃኢበ ቁድረቲከ ያንተን አስገራሚ ቁዋህን አሳይ። እሱ እናንተ ስሩ እኔ ልያችኋል። እኛን እኛ እንሰራ አንተ ስራና ያሳይ ይሆናል። እንግዲህ የተሸዋወድን ማለት ነው። አላህ እኛ ስንሰራ ማለት ነው። እንዴት ለይተፋ እንጂ ሁሉንም ማስወገድ ይችላል። እሱ አስወጋጅ ከሆነ እሱ ታጋይ ከሆነ ጀነት ማን ይገባል? ስለዚህ ስራ ስሙ አላህ ያያል። መስራት ያስፈልጋል። በምንም መንገድ ሶስት የሚያስገባ ነገር አደገኛ በዚህ ሀገር በዚህ ከተማ ውድድር ላይ ያለ ይሄ ውድድር በሁሉም መንገድ ከወሰዳችሁ የመጨረሻ ወደኋላ እየቀረ ነው። ሙስሊም ነኝ፣ አህለ ተውሂድ ነኝ፣ አህለ ሱና ነኝ፣ አህለ ምናምን ነኝ፣ እዛ ጫት ጋር ነው ወገይ የፈለገ ስብስብ እናንተ ትጎዳል፣ ገንዘብን ትጎዳል፣ ጊዜህን ትጎዳል፣ ትውልድ መጥፎ ምሳሌ ትሆናል። በዚህ መልኩ አይሆንም። እንደው ተደብቆ እንኳን መጥፎ ስራ የሚሰራ በራሱ አሁን ግን ሶስት ገና ታዳጊ ስራ መስራት አይወቅም። አቋራጭ ብር ፍለጋ በአቋራጭ እንደ ትልቅ ነገር ደግሞ ያውቃል። ጫት ይዘው በፌስታል እየዞረበት ነው። በዚህ መልኩ ነው ከአንደኛ ጋር የሚወደደር። ሌሎቹ ሙስሊሙ ላይ የሚጫወቱ ስራ ሰርተው ሌላ እንግዲህ በለጥ መስራት ያለበት እኛ ስራችንን ባለባለ ጤናችንን እየጎዳል፣ ገንዘባችንን እየጎዳል፣ የስራ ባህላችንን የገደልን፣ ስንፍና ያበረታታ በገዛ እጃችን ወጥመድ ራሳችን ላይ እየተከል እንዴት ነው ለዲናችን አለው? አላህ ይርሐማቸው አጎቴ ንግሩ በዚያድ ባሬ ኢትዮጵያ በወረረ ጊዜ ደርግ ግዳጅ ብሎ መኪና ጭነው
ወታደር ይዘው ሄዱ። የደርግ ወታደር ሶማሌዎቹ አስቸገሩ። ድሬዳዋን ያዙ፣ ምንድነው እንደዚህ ጉልበት ያገኙት ብሎ በኋላ ሲደርስ ሁሉም ቃል በቃ ጫት እንዳይደርሳቸው መንገድ መስገድ አለበት። አጥንቶ እንዳለ መንገድ ዘንድ ጫት ሲጠፋ መሳሪያ ተደግፎ ተኝተው ሁሉ ሰብስበው አደረጉ። ምን ያህል እስረኛ እንደሆነ ከዛ መጥተው ድሬዳዋ ሀረር ይሄ ባይናቸው አይገኝ ከዚህ በአይነት ላይ ግዳጅ ነው። ሰው ራሱ ሊቆም ሲል ራሱ ለሱ አሳልፈው ሰጥቶ የስንት ነገር መጫወቻ አይሆንም። ስለዚህ ራሳችንን ለምን ቡና ሱስ ከሆነ እየገደለ እሱ ከሌለ ራሱ ጋር የሚያምቁ እሱ ከሌለ ስራ ማሰራ ከሆነ እስር ቤት ይገደላል። አሁንስ የሆነ ሰው ስንት 200 ብር በቃ ያማል በወር 6000 ብር ማለት ነው። ከዛ ደሃ ይጥላላችሁ። እንደዚህ አይነት ቀልድ እንደዚህ አይነት የተቀለደ ውጤታማ መሆን አይቻልም። ሐቂቃ ካየን ሰዎች ሰርተው ነው ይበለጥ እስራኤል እንዲያርጋ ፍልስጤም በምን በለጠች በስራ አላህዋቸውም አላህ ቋቋቸዋል። ግን በስራ አላህ ለይሰ ቢአማኒኩም ወላ አማኒ አህለል ኪታብ መን ያዕመል ሱአን ይጅዘ ቢሂ። እናንተ ሙስሊሞች ሙስሊም ስለሆነ ብቻ አላህ ይመስለናል ጀነት እንገባለን እነዚህ ብላችሁ የምትመኙት እንደዛ አይደለም ማለት ወላ አማኒ አህለል ኪታብ አህለል ኪታቦች እንደሚመኙት አይደለም። እና እንዴት መን ያዕመል ሱአን መጥፎ የሰራ ሰው ሙስሊም ሁን ክርስቲያን ሁን አይሁድ ሁን ይጅዘ ቢሂ ጀዛውን ያገኛል። አዱኛም ያገኛል አኺራም። እዚህ የሚያስወድቅ ስራ ከሰራ ትወድቃለህ። ሙስሊም ስለሆንክ አያሰራም። የአላህ ሱና ነው። መኪና ስትሄዱ ቁርአን ሐፊዝ ነው አለች ብለው ፍሬዝ እስተው ቢል በቃ የአላህ ሱና እንጂ አይ እሳቸው ዓለም ስለሆኑ ሙፍቲ ስለሆኑ አንገጭም መኪና ላይ በሚገጭ ሁኔታ ውስጥ ከመጣ ያው የአላህ ሱና ምድር ላይ ሰው በስራ ልክ ቦታው ነው። የውመል ቂያማ ምንድን ነው ደረጃ ከፈለጋችሁ ራቅ ከፈለጋችሁ ስራ አላህ ወሊኩል ደረጃት ሚማ አሚሉ ለሁሉም በሰሩት ስራ ልክ ደረጃ ናቸው። በስራው ልክ ነው ደረጃ ነው። ምድር ላይ አኺራ ላይ ምድር ላይ የበለጡ ሰዎች በስራ ይበለጡ እንትን አላቸው የፈለገው ኑሮ ሁሉ የስራ ውጤት። እኛስ ቁጭ ብለን እያወራን ነበረ እንደዚህ ያለ ነበረ። መጨረሻ የሰራ ሰው በለጠ ያልሰራ ሰው ስለበለጠ አቀበሉ። አሁን ሙስሊሞች ችግራቸው ሁሉም ነገር ራሳቸውን አይገመገሙ ቀደረሻው ወዳ ይሄ እኮ የኡሁድ ዘመቻ ጊዜ ታላላቅ ሰሃባ 1000 ሙስሊሞች ለትግል ወጡ። ከነዚህ ውስጥ 300 የሚሆኑትን ምን አብደላህ ነው ኡበይ ሚነት ሙስሊም ማከኝነት ተከስከሰው ትግል ተወጡ። 700 ሙስሊሞች ለትግል ሄደው 70 ሰው ተገደሉ። 10% ከዛ እንዴት ነው ይሄ መጣጣ? አንዳንዶቹ ምን አላህ ቀድሮብን ነው። አንዳንዶቹስ ጠላት ስትራቴጂ ስላለ አላህ ከየት ነው ሽንፈቱ አላቸው። አና ሀዛ አላቸው ቁል ሚን ኢንዲ አንፉሲኩም ከእናንተ ከራሳችሁ ወደ አላህ ቀደር አታሳብቁ። ጠላት እንዲህ እናንተ ራሳችሁ ነው በእናንተ ክፍተት ችግሩ የመጣው በራሳችሁ ነው። አሁን ሲል
መቼስ ይደረጋል አላህ ቀድሮ እያለ በቀደር ሸጉደን እኛ የዘራነውን ውዝር እንሰጣለን። መጨረሻ ይበልጣል። ሁሉ መስራት ያስፈልጋል። በስራ ነው ሰው ይወዳደር። ወልጠው የሚገኙ ትግል ይፈልጋል። ስንትና ስንት ታግለው ነው ሰዎች ትልቅ ቦታ የደረሱ በኸይራነት በሸሪዓነት። እኔ እናንተ የአቅማችንን ሳንወጣ ጤናችንን ጎድተን ገንዘባችንን ጎድተን ዲናችንን ጎድተን ሰው እኮ እንደ ሀገር እንደፈለጋችሁት እኮ እልም ይባል ነገር አለ። አሁን ግን በቃ ሁሉም ሰው